የኔ እናት ምስኪኗ ቲክቶክን አታውቅም። ልጆቿን ለመስማት ካልሆነ በስተቀር ካህሎ የሚሻገር ጥሩ ስልክ የላትም። ዓለም በዜናዎች ብትገላበጥም ከመዝሙር ከስብከት በቀር አታደምጥም። ቃለ እግዚአብሔር ነፍሷን ይማርካታል። አታውቅም ቲክቶክ ገጣሚነቴን ማን ይነግራታል ብዬ ገጣሚ ነኝ ስላት ዝናዬን ላሳያት መልስ አልሰጠችኝ፣ ዝምታ ቀናት። ደራሲ ነኝ ስላት ውዳሴን በመሻት ቁጣ ባዘለ ድምፅ አይ ማለት ቀለላት። ከዚያ በላይ ማውራት መስሎኝ ከንቱ ድካም የእጅ ስልኬን አውጥቼ ስራዬን ባሳይም የጥርጣሬ ይሁን የኩራት ምልክት ከፊቱ አይታይም። ሰው እንዴት ስሜቱን በዚህ ልክ ይውጣል? ሰው እንዴት ሐሳቡን ማውጣት ይከብደዋል? እያልኩኝ ስገረም ውዳሴን በሻተው በችኩሉ ልቤ ጭንቅላቴ ነቅቶ መለሰኝ ከቀልቤ። ለካስ ሺህ ደዌ ፈውሶ ዓለም ቢያደንቀውም እናት ዶክተር ብላ ልጇን አጠራውም። ቢራቀቅ ችሎታው ቢጠልቅ እንደ ባህር ቢሸለም ቢሾም ገኖ በምድር ለውጭው እንጂ ዝናና ዕውቀቱ ከቤት ሲመጣ ምንም የማያውቅ ልጅ ነው ለእናቱ። አግብቶ ቢከብድ ልጆች ቢወልድም ለልጆቹ እንጂ ለእናት ትልቅ ሰው የሚሆን የለም። እኔም ሲገባኝ ምንም ባታውቀው ያለኝን ዝና ባትከታተል የዓለሙን ዜና በንጹሕ ፍቅር በልብ ማኅተም ገጣሚ ሳልሆን ደራሲ ሳልሆን በቃ ልጇ ነኝ ዛሬም ትናንትም። ክብር ለእናቶች።